እናቴ አላስጾመኛለች ያላንተ ቁርስ አልበላም ያላንተ ሰኞ ያላንተ ምሳል በላም እያለች እኔ ሰኞ ኸሚስን መጾም ፈልጋ ነብዩን ሱና አርፈህ በላ እናተ ጋር አሉት ጾመን አፍርሰው ለምን አረፋ አይሆንም ያለመቱ አረፋ ያመቱ ወንጀል የሚያስፈሉ በቃ ምሳዬን አላንተ አልበላም ካለች ብላ ከእናተ ጋር መብላቱ ዋጅብ ነው ያኛው መጾሙ ሱና ነው ሶላት እየሰገድኩ በሰግድ የምሰግደው ሶላት ተጠራች ለበይክ በእንሶላቱን ሶላቱን አቋርጠው ፈርድ ሶላት እስካሁን ድረስ አንተም መስገድ የምትችለው ፈርዱን ብቻ ነው ለሱናው ከጠራች አቤት በል ጁረይጅን እኮ ጉድ ሰራችሁ እኮ ብጠራት ሶላቲ አለ አረፈ ሶላቲና ተናቴ ሶላቲ አለ ሶላቱ አላስጣላችሁ አስቀጠቀጠው ባልሰራው ስራ ባላጠፋው ጥፋት የናቱ ርግማን አሁን መርካቶ ወጣሁን አንድ ብር ሰው ኪሳት ትገባ ሌባ ብሎ ቢደበድቡ አይቆጭም አያምም ጁረይጅ እንደዛ ተደበደቡ ምንም ባልሰራው ስራ ያስደበደበው የናቱ ርግማን ነው አስቀጠቀጠው ስለዚህ ሱና ሶላት አያስጥልህም ሱና ጾምም እንደዛው ሶላቱንም ቁረጠው ላላም ሰግደው ሰዓት እኮ ነው ከባድ ነው ወጣ